ሰላም የሚወዱት እንዴት ናችሁ? እንዴት አደራችሁ? እንዴት አረፈዳችሁ? ሰላም ነው ወይ? ያለው እግዚአብሔር ይመስገን ሰላም ነኝ። ክብሩ ይስፋ ለመድኃኔዓለም። እንዴት ናችሁልኝ የት ቤተሰቦቼ? የኔ ቤተሰቦች እስኪ ያለሁበትን ላሳያችሁ። በጣም ከባድ ነው። ለማመን ይከብዳል። አሁን እኔ ያለሁበት ቦታ ሀገሩን ብጠራላችሁ ማለት ነው። ኧረ እውነት ውሸትሽን ነው ትላላችሁ። እና ይኸውላችሁ ያለው ሳውዲ አረቢያ ነው። ሳውዲ አረቢያ ጀበል ትላላችሁ። በእውነቱ በጣም ነው የሚያሳዝነው የእድል ጉዳይ ማለት ነው። እና መጥቼ እዚህ ገጠር ነው ያለሁት። 2 አመቴን ጨረስኩኝ። እግዚአብሔር ይመስገን እንደመጣሁማ ማለት ነው። በመስኮት 3 ቀን ሙሉ አልቅሻለሁ። ማርያም በመስኮቱ ላይ ይወጣና ማለት ነው። በቃ ታዩ በጣም አስፈራኝ። እንደው ምን መጥቼ ገባሁኝ እያልኩኝ ማለት በፊት ኢትዮጵያ ያደግንበት ገጠር እንደዚህ ነበር። በነገራችን ላይ የገጠር ልጅ ነኝ ግን ሳውዲ አረቢያ ትመስለኝ ሰፊ ከተማ ሂጅ የምገባ ነበር የመሰለኝ እንደ ዱባይ ማለት ነው። ከዛ መጥቼ እዚህ ገባሁ። እግዚአብሔር ይመስገን። ያው ባየው መጥፊያም የለ መኪና የለ ምን የለ ያው አለ አስፋልት ግን ያን ያህል አይደለም። ያው ወደ ገጠሩ የሚመጡ መዝራዓ ምናምን የሚዞሩ ሰዎች ሲመጡ እንጂ የለም መኪና ያን ያህል እና እግዚአብሔር ይመስገን ያው መጥፋቱም አልተሳካ። 2 አመቴን ጨረስኩኝ። ክብሩ ይስፋ ለፈጣሪ። ግን በጣም ነበር የሚያስፈራው። የመጣው ሰሞን በጣም ነበር ያለቀስኩት። በቃ ማመን ሁሉ አቃተኝ። አህያው አለ እዩስ ማለት ነው። ዝንጀሮቹ ይመጣሉ። እዩስ ዝንጀሮቹ ይመጣሉ። ብዙ ሽንኩርት አክሌ ነበረ እየነቀሉ በልተው ጨረሱ ማለት ነው። ዝንጀሮቹ ይመጣሉ ከዛ ተተራራው ማለት ነው። ቤታችን እዚህ ነው። ያው ቤታችን እዚህ እኮ ነው። ተራራው ይሄ ነው በቃ። ይሄ ደግሞ ይሄ ግንቡ ነው የሚከልለው እንጂ ይሄ ከዛ ወደዚህ ደግሞ መቃብር ነው። ስማውን ድረስ ቅዱስ በቃ በወጣው ቁጥር በጣም ነው መካራው ማለት ነው። ይሄ መቃብር ነው። ስማውን ድረስ ቅዱስ አድዋምናል እና እግዚአብሔር ይመስገን ስለሁሉ ነገር። ክብሩ ይስፋ ለመድኃኔዓለም የድንግል ማርያም ልጅ ምሳኔ የለምና 2 አመት ከ3 ወር ሆነኝ አሁን እላቸዋለሁ። አሁን ሮመዳን 2 አመት ከ3 ወር ማለት ነው። የሌላ ልጆቹ እና አሁን እስኪ ሀሳብ አስተያየታችን ስጡኝ። ኧረ ወደ ሀገር ግቢ፣ ኧረ ስሪ እስኪ እናንተ ጠብቃለሁ ማለት ነው። ሀሳብ አስተያየት እስኪ ደግሞ እንትናችን ላሳያችሁ ማዝራችንን ማለት ነው። ስንዴያችን አይታች ስንዴ ተዘርቷል። ይሄ ታያችሁት ሆነ ነው ስንዴ አይታቻለሁ። በነገራችን ላይ ስንዴ፣ ሽንኩርት፣ ኩሳ ምናምን በቃ ከዚህ ነው የሚመረተው። ሌላ ምንም የምንገዛው ምንድን መሰላችሁ? ጨውና ዘይት እና ያው አትክልት ነገሮች ነው እንጂ ሌላ ምንም አንገዛም። ስንዴ ነፍ ነው የሚመረተው። አያችሁት? ግን የሚገርም እኮ ነው ማርያም። እጅግ ከዚህ ወደዛ ብታውን ባታው መንደር የለም። ታያችሁት ሆነ ማለት ነው። በጣም አቅርቤ ያሳያችሁ። በጣም ወደ የማየው ተራራ ኤሜን ይመስለኛል። የመን ተራራ ማለት ነው። እና ያው መቀበል አቅቶኝ ነበር፣ ማመን አቅቶኝ ነበር። ለመርኩት። አሁንም ምን መስሎ ይታይ። እግዚአብሔር ይመስገን። ይሄን ይመስላችኋል ውዶች። አሁን ሮመዳን ታለቀ። በቅርቡ ወደ ሀገር ልግባ እያልኩ ነው። ወደ ሀገር ደግሞ ታስብ ደግሞ ሀገራችን በተለይ አማራ ክልል ሰላም አይደለም። በቃ መተት ትብቅብኛል ማርያም። እስኪ እንደው በጸሎታችሁ ወዷችሁ አስቡኝ። እውነት
ሀገራችንን ሰላም ያርግልን። እንዲሁ ትንሽ እንኳን ገንዘብ ቢኖራችሁ መንቀሳቀሳችሁም እኛ ጋር ማለት ነው። የሰላሙ ጉዳይ በጣም አስፈሪ ነው። ይሄ ወንድሜ ታስሮ ወር ሊሆነው ነው። ምንም በማያውቀው ነገር ምንም በቃ አንድ ባጃጅ ያላችሁ ያችኑ ተላይ ተታይ ብሎ ነው ልጆች አሉ እስቲ አቡ ሸንግሎ የሚያድረው ማለት ነው። በዛች ተንቀሳቅሶ 5-10 ወር ግን በቃ ምን እንደምላችሁ አላውቅም። ምን እንደሆነ አልታወቅም። ሲጠየቁም ምክንያት አይናገሩም። ኧረ ምንድነው ኬዛችሁ ይባል ምንድነው ምክንያቱ ምንድነው ጥፋቱ? ኧረ ምንም እስካሁን ምንም የተጠየቀው ነገር የለም። ወር ሊሆነው ነው ትልቅ ወንድሜን አስረው ማለት ነው። እና ፈጣሪ ያስበን፣ ሀገራችን ሰላም ያርግልን። በጸሎት በዱዓ እንርሳሳ። አሁን ደግሞ ጾም ነው፣ የጾም ሰዓት ነው። ፈጣሪ እንዲሰማን አንረሳሳ እላችኋለሁ የኔ ወዶች። ወሬ አበዛሁባችሁ። መልካም ቀን። ፈጣሪ ከዝኔም ከዚህ በሰላም ወደ ሀገር ያስገባኝ። እውነት አስቡኝ በጸሎታችሁ የኔ ወዶች። እዚህ በነገራችን ላይ ወንዶች ናቸው የሚሰሩት በብዛት ባንጋሊዎች። አሁን ጠራራው ነው እንጂ በዚህ አሁን በጎቹን ፍየል ምናምን ይዘው ይወጣሉ። አሁን ፀሐይ ስለሆነ ነው እንጂ በቃ እኔ አሁን እዚህ መጥቼ ለቤት ሰራተኛ እኔ ብቻ አላቅም። እስኪ ይሁን የፈጣሪ ትእዛዝ አይደለ? እኛ ባልነው አይደለም እኮ የሚሆነው ፈጣሪ ባለው ስለሆነ ነው። እና እኔ መሳኒ ወዶች አመሰግናለሁ። አበረታቱኝ፣ ላይክ ሰብስክራይብ አድርጉልኝ፣ ቪዲዮ ነውልኝ ሰዓት እንዲሞላልኝ። አሁን ረመዳን እንደወጣ እስኪ ወደ ሀገር ገብቼ ልመለስም እላለሁ። ሂጄ ላይ እውላለሁ። ብቻ አላቅም። አበረታቱኝ እላችኋለሁ የኔ ወዶች።